ሰበር ዜና ዓለም አቀፍ አርዕስተ ዜናዎች የመካከለኛው ምስራቅ ውጥረቶች ማለቂያ የሌለው ጦርነት ወይስ የትልቅ ነገር መጀመሪያ? የአሜሪካ የፖለቲካ ትርምስ ከትዕይንቱ በስተጀርባ ያለ ጸጥ ያለ ጦርነት። ሰላም የዜና ሰሚ ቤተሰቦቻችን፣ የዕለቱን መረጃ ይዘንላችሁ መጥተናል። እስከ ፍጻሜው አብራችሁን ቆዩ። እስራኤል በሐማስ ኢላማዎች ላይ ተከታታይ የአየር ጥቃት በመሰንዘር በጋዛ ወታደራዊ እንቅስቃሴ ጀምራለች። ከጥቂት ጊዜያት በፊት የተኩስ አቁም ስምምነት ተከትሎ ከፍተኛ መሻሻል ያሳየ ቢሆንም አሁን ግን ውጥረቶች በአካባቢው መረጋጋት ላይ ስጋት ፈጥረዋል። ጋዛ መንገዶቹ ባዶ ናቸው፣ ነገር ግን ፍርሃት አየሩን ሞልቶታል። ሰዎች ትንፋሾቻቸውን በመያዝ ቀጥሎ ምን እንደሚመጣ በማሰብ ይጠብቃሉ። በእስራኤል እና በሐማስ መካከል ያለው ግጭት እንደገና ተባብሷል። የእስራኤል የአየር ድብደባ በጋዛ ውስጥ ብዙ ቦታዎችን በመምታቱ የአሸባሪ መሰረተ ልማት ብለው የሚጠሩትን ኢላማ አድርጓል። ሐማስ በምላሹ አጸፋውን ለመመለስ ቃል ገብቷል። ግን ያልተነገረ ነገር ይኸውና። ለምን አሁን? ይህን ድንገተኛ የጥቃት ማዕበል ያነሳሳው ምንድን ነው? አንዳንድ ባለሙያዎች እንደሚናገሩት ይህ በጦርነት ላይ ብቻ አይደለም፣ ስለ ኃይል ቁጥጥርና የተደበቀ ጥምረት የክልሉን የወደፊት ሁኔታ የሚቀርጽ ነው። ይህ ወደ ከፋ ግጭት እየመራ ሊሆን ይችላልን? ከሆነስ ማን ነው ገመዱን ከመጋረጃ ጀርባ የሚጎትተው? ሐሳቦን በኮሜንት መስጫ ውስጥ ያስቀምጡ። ይህ ጦርነት መቼም ያበቃል ብለውስ ያምናሉ? ወይስ በጨዋታው ውስጥ ትልቅ ነገር አለ? የአሜሪካ የፖለቲካ ትርምስ ከትዕይንቱ በስተጀርባ ያለው ጸጥ ያለ ጦርነት። ዋሽንግተን ዲሲ የስልጣን ሽኩቻ፣ ድብቅ አጀንዳዎችና በእሳት ላይ ያለ መሪ። የኒውዮርክ ዲሞክራት ሴናተር ቹክ ሹመር የጸጥታ ጉዳዮችን በመጥቀስ መጪውን መጽሐፋቸውን ለማስተዋወቅ የብዙ ከተማ ጉብኝትን አራዝመዋል። የቹክ ሹመር የመጽሐፍ ጉብኝት በደህንነት ጉዳዮች ተሰርዟል። ግን ለምን? አንዳንዶች ይህ እየጨመረ በመጣው የፖለቲካ ውጥረት ምክንያት ነው ይላሉ። ሌሎች ደግሞ በመንግስት ውስጥ ስላለው ጥልቅ መከፋፈል በሹክሹክታ ይናገራሉ። ይህ እንደተለመደው ፖለቲካ ነው ወይንስ ከህዝብ የሚጠበቅ ነገር አለ? የፖለቲካ ሰዎችን ዝም ማሰኘቱ ለማን ይጠቅማል? እና ምንም አይናገሩምን? በጥልቀት እንቆፍራለን። የሴኔቱ ማይኖሪቲ መሪ ቻክ ሹመር የመጽሐፍ ጉብኝት በጸጥታ ስጋት ምክንያት ለሌላ ጊዜ ተላልፏል። ይህ ነገር በፕሬዝዳንት ትራምፕ ላይ የተቃውሞ ስልቶችን በተመለከተ በዲሞክራቲክ ፓርቲ ውስጥ ያለውን ልዩነት በማሳየት በቅርቡ የመንግስትን መዘጋት በማስወገድ ከተሳተፈ በኋላ ነው። ዋሽንግተን ዲሲ መብራቶቹ በካፒቶል ውስጥ በርተዋል፣ ግን ከተዘጋው በሮች በስተጀርባ የክህደት ሹክሹክታ አዳራሾችን ሞልተውታል። ሴኔቱ በድንገት የመጽሐፍ ጉብኝታቸውን ሰርዘው በይፋ በደህንነት ስጋቶች ምክንያት ነው አሉ። ነገር ግን እውነት አሁን አንድ ከፍተኛ የአሜሪካ ፖለቲከኛ ከእንደዚህ አይነት ብሔራዊ ጉብኝት ለመጨረሻ ጊዜ የተደናቀፈበት ጊዜ መቼ ነበር? የሚገርመው እዚህ ነው። በአሜሪካ መንግስት ውስጥ በተለይም መጪውን ምርጫና ዓለም አቀፋዊ ግጭቶችን እንዴት መያዝ እንዳለብን በሚመለከት ውጥረቱ እየጨመረ መምጣቱን ምንጮች ይጠቁማሉ። አንዳንዶች ይህ ድንገተኛ መውጣት ከደህንነት ጋር የተያያዘ ሳይሆን የአሜሪካን የወደፊት ሁኔታ ሊቀርጽ በሚችል በፖለቲካ ኃይሎች መካከል የሚደረግ ውስጣዊ ጦርነት ነው ብለው ያምናሉ። ይህ በዋሽንግተን ውስጥ ትልቅ ግጭት ምልክት ሊሆን ይችላል? ወይስ የፖለቲካ ሰዎችስ ዝም እየተባሉ ነው? ይህ ሌላ የዋሽንግተን ድራማ ነው ወይስ የስልጣን ሽኩቻ ሲካሄድ እያየን ነው? ውድ የዜና ሰሚ ቤተሰቦቻችን፣ የዛሬው የዕለት መረጃችን ይህን ይመስላል። በሌላ መረጃ እስክንገናኝ ቸር ቆዩን።